አባዬ አንተ ነህ ዝም ብዬ እኮ ራሴን ላጥፋሽ ትገለኛለህ። ሰላም ቤተሰቦቼ ዛሬ እንግዲህ የእስር ቤት vlog እንሰራለን። በመጀመሪያ ልብሳችንን እናጣጥፋለን። ከዛ በኋላ ደግሞ ወደ ሽንት ቤት ነው የምንሄደው። በመጀመሪያ ሽንት ቤት እንሄዳለን። ሳይሰልፍ ነው። እኔ ደግሞ ወጥሮ ልሞት ባይ ሰልፍ ነው። ስለዚህ ምን አደርጋለሁ? ሄጄ አንድ ኮርነር ጋር ብድግ ብዬ ስራዬን እሰራለሁ ማለት ነው። ከዛ ሄደን ዕለታዊ ጥቅል ይባላል የጠዋት ጥቅል ካባችን ጋር ሄደን እንፈነክታለን። አንድ ሁለቴ ግድ ነው። ከዛ እንሄዳለን። ያው እስር ቤት እንግዲህ ፑሽአፕ ግድ ነው፣ ስፖርት ግድ ነው። በቃ ስፖርታችንን እንሰራለን፣ ጦቻችንን እናያለን። ከዛ ስፖርት ከተሰራ በኋላ ኮንዲሽን የሚባል ነገር አለ። ኮንዲሽን ደግሞ ታውቃላችሁ፣ ዳቦ ልበላው ስል ካቦ ወሰደው ምንም ማድረግ አይቻልም። አትናገሩም፣ ዝም ትላለህ ማለት ነው። ስለዚህ ኮንዲሽን ምንድነው? ሲታፕ ይሆናል ማለት ነው። ኮንዲሽን አንሺ ሲታፕ እንቀጠቅጣለን። ከዛ በኋላ ብድግ እንላለን ማለት ነው። ከዛ ምሳሳ ስለደረሰ ምን እናደርጋለን? ካባችን እናዝናናለን። ከዛ በመጨረሻ እንግዲህ የዛሬ vlogጋችን ይሄን ይመስላል። ለተኛ ስል ምሽታዊ ጥቅልን ረሳሁት። አንድ ሁለቴ እመታለሁ፣ ሰላም እተኛለሁ ማለት ነው። ሰላም እደሩልኝ። ኮፒ ሼር ማድረግ እንዳይረሳ። ይመቻችሁ ፋሚሊ። አባባ አንቺ ነሽ ሰፈር ኪንጉ፣ እኔ ደግሞ እዛ ሰፈር ነኝ ኪንጉ። እና እንፋለም ነው ለዙፋኑ ወይስ እንዋደድ ወይስ እንፈቃቀር ወይስ ጌም ኦፍ ትሮንስ ይሻለናል? ተናገር እንጂ አትናገርም እንዴ? ተናገሪ አትናገሪ ባሌ ሊቦኔቷን በዚህ ጋር ያነሰ ሲሮጥ አይቻልም። በዚህ ጋር ያዩት አትይዘውም ነበር እንዴ? ለምሮ አትናቀበኝ። የህብረተሰቡ አንዱ አካል እኮ ነው። ባለፈው ለታ ቾምቤን ሊሆን ያስኩላችሁ አይደለ? በሶስት ቀኑ ፈታችሁት። እኔን ጢባጢቤ ሳጫውተኝ ያያለ ንገረኝ። ያያለ ወይ ጭንቄን ያያለ ወይ ምን ለማለት ፈልገህ ነው? ብላስ ግዴታ አለበት። የኔ ወንድም ነገር ፖሊስ ነህ አይደል? እኔ ግለሰብ ነኝ አይደል? ለምን ድብልቅልቁን አያወጣውም? ለምን ድብልቅልቁን አያወጣውም? አያገባኝም። ተወኝ። እኔ ስጨነቅ ያያለ ወይ ና ሳጅት ዳጊ እንዴት ነሽ? አማን ነው። በቃ ዛሬ በቃ ገባኝ። አረጋድ እኔ አነባለሁ የሚበላው ሌላ። አረጋድ አንድ ዱብ አድርግልኝ። ኧረ ጨረሳት አንድ አጣለት። አረጋድ ቤራቢ ናስያተ አተ ዳጊ እንዴ ያለና ዳጊ አብሮ አደግ እኮ ነን ብራዘሪ። አብሮ አደግ አብረን አንድ አደግ ነው። ጭቃኩት አንበሳ ጋር አብሮ ይታደጋል። አረዲ ደካማ ጎን ጀምን ደካማ ንጉስ ላይ ደካማ ጎን አለ። ዳጊ ሳሚ ተመጣ አይ ሳሚ ሰድሮ የሚያራዳል ልጅ ነሽ ሳሚ ካብራ ደጋግ ካባሞት አንተ ነው ፈልገኝ ተጣጣኛ። እኔ እንደዚህ አላልኩም። አንተ ሰውዬ እባክህ ይኸውልህ እሱ እኮ ጠላት ነው። ጠላትን በደንብ ነው መምታት ያለብህ። ገብቶሃል? በደንብ እኔ ሪል ነገር ነው የምፈልገው። ተግባባን? እሺ ካሜራ ዝግጁ አክሽን። አንተ ነኝ ትፈልገኛለህ? ቆርከት አንተ ሰውዬ ምንድን ነው የምፈልገው? እኔ እንደዚህ አላልኩም። እንዴት እንደሆነ ቆይ ላሳይና እኔ ማንንም ነው የማልሰማው ከዚህ በኋላ። እንደው ስሜ ዳጊ ፌሮ ነው። እናንተ ራስ ካሜራ ኧረ ምን አደረኩት? ኧረ ይቅርታ ና ቤት በኩል ነው የምትቀርጽ ይገባል። ተወኝ፣ እሰደዳለሁ። ና እሰደዳለሁ። ተወኝ። አንድ ሺህ ብር ልስጥሽ። አንድ ሺህ ብር
አንቺ ምን አልክ? አሰደዳለሁ። እሺ ና በቃ አሰደዳለሁ። 10 ሺህ ብር አሰደዳለሁ። አሰደዳለሁ። በየአይነት ልጋብዝ። በየአይነት ልጋብዝ። የታል? እሺ እኮ መጣች። አንላቀቅም ዛሬ። አቺኮ አላየሽኝም? ይዝጋን ፍጣም ዋትስ ብሮ ሰላም። ለአንዳንድ ነገር ፈልጌ ነው ብር ስጠኝ። ብር ስጠኝ። ኦ ማይ ጋድ ምንድን ነው? 10 ብር ሂድ። እኔ እኮ ከሩቅ ሳይህ እኮ ቦስ መስለኸኝ። ፋክ ዩ ልትናገረኝ ባልሆነ ፈጣሪ በልንካ ችላ አንዳንድ ነገር ትሆናለች። ልትረዳ ግን እንዳትሞክርሽ። አስመሳይ ሀብታምነት ደስ የሚል ነገር ነው እውነት ለመናገር ግን ሀብታም ሆነህ ለሌላው መስጠት ካልቻልክ ለድሃው መትረፍ ካልቻልክ ያው ድሃ ነህ። ገብቶሃል? በእናትህ እንዳልኳችሁ ነው። ሀብታምነት ደስ የሚል ነገር ነው ግን ለሌላው መስጠት መቻል አለብህ። ገብቶሃል? ሀብታምነት ለዚህ ጋር አይጠቅምህም። በእናትህ ተግባብተናል መቼስ። እንደዛ ለማለት ነው። በርቱ። በእናትህ ሀብታምነት ደስ የሚል ነገር ነው ለማለት ነው። አባ ወይ ቲማቲም 150 ብር አይቀንስም። በእናትህ ኧረ እየሄድክ ኧረ አስጠላኝ። እየሄድክ እንዴት እንደደበርከኝ ይላል። ቲማቲሟን በ50 ይላል። አባ ቲማቲም አገኝ በ50 ቲማቲም በሹንክ አረቂት ልገባብሎ እሺ በሻቢው እሺ። አቶ ዳግም ስለ ግድቡ ጉዳይ ምን ትላለህ? ያራሽ በግድቡ ጉዳይ የሚባል ነገር የለም። ገብቶሻል? ዳይር ፍቅር ለማስጨርቅ ይወካክርሽ ብራል ግብጽ ብራል አዳስሽ በሬት ያራሽ እንዳስ ስለ መንገዶች ጉዳይ ምን ትላለህ? መንገድ እኮ የሚባል ነገር ይባላልሽ ምን ይሄ ነው እንዴ? በቃ ሳቢ ወጣት ልጅ ተረጂ በቃ ሳቢ ተቀሽባል አይደል? ገብቶሻል? ላ በገደበስ ደግሞ ዋናው ለባል እንዴ እሺ። ስልጣን መሸምለክ አላስደብርሽ ያረጋች አላስደብርሽ። ገብቶሻል? በስትፍስፍስ የተገኘ ስልጣን ኧረ አሁን አስደብርሽ አስደብርሻል ያልኩሽ ሰጥሻል። አስደብርሻል ያረጋች ገብቶሻል? ሰርች ለታትዬ ነው ዳ ታቀድሻ ይሄም እንጀራ ሆኖ ልትወስጂ ና እየነገርኩ ነው። 50 ሺህ ብር ብቻ በመክፈል ያለምንም ወለድ የ5 ሚሊዮን እና የ6 ሚሊዮን ብር ቤት መውሰድ ይፈልጋሉ። ሄጄ ይፈልጋሉ። ምን ነው ፍላጎቱት? ቅጣጣሳ የነፈጨሉ 1 2 3 አቤት ሰላም አላችሁ? ሰላም አልገባኝ አልደን መቼስ አለባበስ ኧረ ግርማ ሞገስህ ራሱ አቋምህ መኪናዬን ይገርማል። ፒክ አድርጊያት ነዳጅ ጨርሳብኝ አንድ ነገር ለማስቸገር ኧረ ችግር የለውም ያኔ አልከባድ አይደል? ችግር የለውም። ምንድነው ነገር ምን ችግር የለውም። ተመላሽ ምግብ ይኖራችኋል? ሰላም ነው አባ። ሰላም። ኧረ እባክህ ስልኬ ተሰርቄ ነው። ስልክ ተሰርቆ? እርግጠኛ ነህ? ጠፍቶብሃል? ሳይጠፋብን ጠፋን እያሉ እየመጡ። ኧረ ጠፍቶብኝ ነው። የት አካባቢ ነው የጠፋው? ሜክሲኮ። ገብቶ ወሰደ። የተሰረቀባችሁ ውስጥ አለ። እሺ እንዴት ነው? አገኘኸው? አይዞህ። ምንድን ነው? አላገኘኸውም? አገኘኸው? አይዞህ እንግዲህ በርታ። ሰላም አባቴ። ሰላም ነው። ስልኬ ጠፍቶብኛል። ጠፍቶብሃል? ሳይጠፋብን ጠፋን እያሉ እርግጠኛ ነህ? የት አካባቢ የጠፋው? መገናኛ። በል ገብተህ ውሰድ፣ ታገኘዋለህ።
ተመስገን አባቴ ተመስገን ፈጣሪ አባቴ የዛሬን ብቻ አባቴ የዛሬን ብቻ ጌትዬ የዛሬን ብቻ ከዛሬ በኋላ አልሰርቅም ያስቤዛ ጎሎኝ አባቴ ደሞ ሲያምር ጌትዬ የዛሬን ብቻ ከዛሬ በኋላ አልሰርቅም የዛሬን ብቻ የቤት ኪራይ ጎሎኝ አባቴ የዛሬን ብቻ ደሞ ይምን እድር ቤት ተሰጠኝ ተመጡብኝ ጌትዬ የዛሬን ብቻ ከዛሬ በኋላ አልሰርቅም ሄሎ ደርሻል እባክህ እሺ ደርሻለሁ ይኸው ወጥቻለሁ በቃ እሺ መጣሁ በር ላይ ጠብቁኝ ጌትዬ የዛሬን ብቻ ከዛሬ በኋላ አልሰርቅም ተመስገን ነበር እንዴ የቤት ባለቤት ነው ባዶ ቤት ይተዋል ነውራ ጊዜው ከባድ የት ነው እዚህ ብትሄድ ፖሊስ ጣቢያ ኧረ እንመቻቸረተው